አትፍረዱ አይፈረድባችሁምም፣ አትኮንኑ አትኮነኑምም። ነገ እንደምንገኝ ነገ እኛ እንደማንገኝ እንደማንያዝ ያሰብን የሰውየውን የኩነኔ ብዛት፣ የድካም ብዛት፣ የኃጢአቱን ብዛት ብንቆልለው ነገ እንደ እግዚአብሔር አይነት ጻድቅ ፈራጆች አይደለንም። እሱ የፈለገውን ቢያረግ ነገ አትይዙትም። ነገ በእኛ አይነት ድካም ተይዞ ያው ትላንትና ስትለኝ የነበረውን አትሉትም። እኔ ግን ትላንትና ባልኳችሁ ዛሬ እኔን ታገኙኛላችሁ። ስትፈርዱ፣ ፍርድ ስትሰጡ፣ ድምዳሜ ስትሰጡ ይሄ ነው ይሄ አይደለም ማለት ፍርድ ማለት የመጨረሻ ውሳኔ ማለት ነው። መደምደሚያ ማለት ነው። ማሰሪያ መበየኛ በቃ ይሄ ነው እንትን ነው ይሄ እንዲህ ነው ይሄ ነገር መሆን ያለበት እንዲህ ነው ስትሉ ያንን ርኅራኄ ይዛችሁ ያንን ልብ ይዛችሁ ፍረዱ። አለዚያ እግዚአብሔር አምላክ ይመስገን። ለዛሬ መግቢያችንን ከሉቃስ ወንጌል ምዕራፍ 6 ቁጥር 37 እስከ 42 ነው ማነባው። እግዚአብሔር ፈቅድ ደግሞ የሚቀጥለው ሳምንት የቀረውን የምዕራፍ 6 ክፍል እንጨርሳለን። ጌታ ይረዳናል። በጌታ በኢየሱስ ስም አነባለሁ። አብረን እናንብብ። አትፍረዱ አይፈረድባችሁምም፣ አትኮንኑ አትኮነኑምም። ይቅር በሉ ይቅርም ትባላላችሁ፣ ስጡ ይሰጣችሁማል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና። የተጨቆነና የተነቀነቀ የተትረፈረፈ መልካም መስፈሪያ በእቅፋችሁ ይሰጣችኋል። ምሳሌም አላቸው፣ እውር እውርን ሊመራው ይችላልን? ሁለቱ በጉድጓድ አይወድቁምን? ደቀ መዝሙር ከመምህሩ አይበልጥም፣ ፈጽሞ የተማረ ግን እንደ መምህሩ ይሆናል። በወንድምህ ዓይን ያለውን ጉድፍ ስለምን ታያለህ? በራስህ ዓይን ግን ያለውን ምሰሶ ስለምን አትመለከትም? በዓይንህ ያለውን ምሰሶ ራስህ ሳታይ እንዴት ወንድምህን ወንድሜ ሆይ በዓይንህ ያለውን ጉድፍ ላውጣልህ ፍቀድልኝ ልትል ትችላለህ? አንተ ግብዝ፣ አስቀድመህ ከዓይንህ ምሰሶውን አውጣ፣ ከዚያም በኋላ በወንድምህ ዓይን ያለውን ጉድፍ ታወጣ ዘንድ አጥርተህ ታያለህ። ምዕራፍ 6 እስኪያልቅ ድረስ ጌታ ኢየሱስ በተራራ ላይ የሰበከውን ወይንም ወርቃማውን ሕግ የሚባለውን ወይንም ደግሞ በማቴዎስ ወንጌል ምዕራፍ 5 እስከ 7 የሚገኘውን ሰፋ ያለ ትምህርት ሰፋ ያለ ጌታ ጊዜ የወሰደበትን ነገር ነው። በ3 ዓመት ተኩል ውስጥ በጣም ረጅምና ሰፊ ያስተማረው ክፍል ነው እያየን ያለ ነው። እግዚአብሔር አምላክ ይመስገን። ስለዚህ ሉቃስ ላይ በአጭሩ ቢቀመጥም ግን በጣም ኢምፖርታንት የሆኑ ነገሮች የሚያጸና አንድን ሰው ተክሎ በእግዚአብሔር ቤት ሊያጸናው የሚያስችል ደግሞ እንዳይናወጥ የሚያደርግበትን አቅም ያለው ነገር በዚህ ውስጥ አለ። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። የዛሬ 3 ሳምንት አካባቢ ስንጀምር የተራራውን ስብከት ጻድቅ ሰው በክርስቶስ ኢየሱስ አምኖ የጸደቀውን ሰው ጻድቅ ይራባል፣ ጻድቅ ይጠማል፣ ጻድቅ ያለቅሳል፣ ጻድቅ ይጮሃል፣ ብፁዕ ሰው እንዲያረጋል እያለ ነው የሚያስተምረው። ኢየሱስ የእግዚአብሔር ጌታ ነው። እንደውም በዚህ ሳምንት አንድ እናት ትዝ ብለው የነበረ እኔና ኤልስያ አንድ ቦታ ወደ 7ኛ አካባቢ መርካቶ አንድ ሰው ጋር ሄደን ልጆች ያሳድጋሉ፣ በጣም ብዙ ልጆች ይረዳሉ እና ደስ የሚሉ በቃ መልካም የሆኑ ደስ የሚሉ እናት ናቸው
እና ክርስቲያን ናቸው። ብዙ ህፃናትን ያሳድጋሉ። እዛ አካባቢ በብዛት ደግሞ ያሉትን ሴቶች ታውቃላችሁ። እና በተለያየ ምክንያት የሚወለዱትን እሳቸው እየተቀበሉ ያሳድጋሉ። ቤቱ በጣም በልጆች የተሞላ ነው። እና በቃ እዛ ለአንድ ጉዳይ ሄደን እያወራን እንደዚህ አሉ። እኔ ዘንድሮ ፈራው ልጆቼ፣ ቤተ ክርስቲያን ውስጥ እኮ የሚያለቅስ ሰው የለም። ማልቀስ እኮ ጠፋ። ይሄ ሁሉ እኮ ያለ ማልቀስ ውጤት ነው። እኔ እኮ ድሮ ቤተ ክርስቲያን ሰው መሀረብ ይዞ እንባ ይዞ ያለቅስ ነበረ። የምር ያ ነገር ነበረ። አሁን ጠፋብኝ ብለው ስጋታቸውን ሼር አረጉን ያለ ጉዳያችን። እና በዚህ ሳምንት ለምን እንደሆነ ትዝ አሉኝ። እና እውነትም ጻድቅ ብሩክ ሰው ብፁዕ ሰው ይሄ አለው ጥማት አለው፣ ረሃብ አለው፣ ለቅሶ አለው፣ ጩኸት አለው፣ ምኞት አለው፣ ጌታ ሆይ ሚልበት፣ ምጥ እንደያዘው ሰው የሚያመጥበት አለው። ኢየሱስ የእግዚአብሔር ጌታ ነው። በቃ እንደዚህ ጌታ ኢየሱስ እያስተማረ ያለው አመኑት፣ ተከተሉት፣ ህይወታቸውን ሰጡ፣ ወደሱ መጡ። ከተለያየ ነገር ፈወሳቸው፣ አገለገላቸው። እንግዲህ በየቀኑ አይፈወሱም አይደል? ከዛ ደግሞ ክርስትና ህይወት አይደል? ኑሮ አይደል? ኑሮ ደግሞ አኗኗር አለው። አኗኗሩን ደግሞ የግድ ማስተማር አለበት። ኢየሱስ የእግዚአብሔር ጌታ ነው። እና ይሄ ነው አኗኗሩ። የመጣችሁበት ህይወት፣ ጆይን ያደረጋችሁበት የተቀላቀላችሁት መንግስት ወይንም ይሄ ነው አኗኗሩ። እንዴት ልኖር? እንደዚህ ከኖርክስ እንዴት ትኖራለህ? በአለት ላይ ጸንተህ ሳትናወጥ ትኖራለህ። ብቸኛ ትምህርት ነው ወይ? ብቸኛ እውቀት ነው ወይ? ብቸኛ መኖሪያ ነው ወይ? አይደለም። አለ ሌላ። ምን አይነት? አሸዋ ይሆናል። ቤት መስራት ይቻላል አሸዋ ላይ? አዎ ይቻላል። ነው አይቻልም አይደለም፣ ይቻላል። በተለያየ አመለካከት መኖር፣ በየግል አመለካከት መኖር ይቻላል ወይ? በድሮ አመለካከት መኖር ይቻላል ነው፣ ግን አሸዋ ነው። ኢየሱስ የእግዚአብሔር ጌታ ነው አይደል? ኢየሱስ አለው፣ በሁሉ ነገር አለው። የዮሐንስ ደቀ መዝሙር እንደዚህ ይጸልያሉ። ያንተስ? የኔ ጸሎት ይሄኛው ነው። እነንትና ቦታ እነንትና ቤት እንደዚህ ይጸልያል፣ እኔ ጋር እንደዚህ ጸልዩ። እነንትና ጋር እንደዚህ ይኖራል፣ እኔ ጋር እንደዚህ ኑሩ እያለ ያስተምራል ጌታችን ኢየሱስ ክርስቶስ። እግዚአብሔር አምላክ የተመሰገነ ይሁን። ባለፈው ሳምንት ደግሞ በጣም ሌላ ርዕስ አነሳንና እንዲሁ ጌታችን ኢየሱስ ክርስቶስ ያስተማረው ጠላቶቻችሁን ውደዱ፣ ለሚያሳድዷችሁ ጸልዩ፣ የሚረግሟችሁን መርቋቸው። እና ጠላት ተርቦ ብታገኘው አብላው፣ አጠጣው አይደል? በዘዳግም ላይ ማስተን የጠላት አህያ ወድቆ ከሸክም በታች ብታየው አንሳለት፣ ዝም ብለህ አትለፈው፣ ባላየ አትሂድ። እና በጣም እንደዚህ ብሎ መቼም አንለግመውም፣ ባለፈው ሳምንት ስለተነጋገርን ሰይጣንን ጋብዙት እያለን እንዳልሆነ በጣም ግልጽ ነው። ስለ ሰው ነው የሚያወራው። እና ምን አይነት ሰው ብለን ስናወራ በህይወት ዘመንህ ማይፋታ በፍጹም ደስታህን፣ ቀና ማለትህን፣ መቆምህን፣ ማበብህን በፍጹም ማየት የማይፈልግ በየመንገድ ላይ እንቅፋት የሚያደርግብህ የሚችለውን ሁሉ ጥረት አድርጎ እሱን ሁሉ አምልጠ ሲሳካል እንደገና የሚናደድ ደስ የማይለው እንዲህ አይነት ሰዎች አሉ። ጠላት እየተጠቀመባቸው ነው? አይደለም፣ ጠላትን እየተጠቀሙበት ነው። ሰው ተራራ ወጥቶ እዛ ሰፈር የሆነ መተተኛ አለ፣ እሱ የሰካው መርፌ ሰው ያሳብዳል የሚባል ወሬ ሰምቶ ትራንስፖርት ሄዶ ጋሼ ብሎ እጅ መንሻ ሽቶ ሰጥቶ ሰው የሚያስረግም ሰው፣ ይሄ ሰውዬ ጠላት ተጠቀመበት ወይስ ጠላትን እየተጠቀመ አንተ ሊጎዳል? አሉ እንዲህ አይነት ሰዎች፣ ክፉ ሰዎች አሉ በምድር ላይ አይደል? ሐዋርያው ጳውሎስን የገጠሙት ክፉ ሰዎች አሉ። እግዚአብሔር ይላቸው፣ የሥራቸውን ይስጣቸው አላቸው። ደግሞ እግዚአብሔር አይቁጠርባቸው ያለው
እንዲህ አርገውኛል፣ በድለውኛል፣ አይቁጠርባቸው፣ እግዚአብሔር አያርግባቸው። አም ሶሪ ስላደረጉት ነገር፣ አዝናለሁ ስላደረጉት ነገር፣ በቃ አይቁጠርባቸው። ይሄኛውን ሰውዬ ግን አንተ ራስህ ተጠንቀቀው ጢሞቴዎስ። ለምን የሚፋታህ አይደለም፣ የሚለቅህ አይደለም። በቃ እንደ በዳዊትና በሳኦል ያለውን ሞት ብቻ ነው የለየው፣ ሞት ብቻ። አለበለዚያ በፍጹም ሊለያዩ አይችሉም። ጀመረ የዛን ቀን ሳኦል ገደለ፣ ዳዊት እልፍ ገደለ ሲባል የዛን ቀን ጠላው፣ እስከ መቃብሩ ድረስ ጠላው፣ እስከ መጨረሻው ጠላው። በመሃል ይሄ የደገምኩት ነው። በመሃል ማባበያ አድርጎ ነበረ ዳዊት። ይኸውልህ እኔ እኮ ልገልህ አልፈልግም። ተሳስቶ ስለሱ የተሳሳተ አመለካከት ያለው መስሎት እኔ እኮ አንተ መግደል አልፈልግም። ዓላማዬ እኮ መግደል አይደለም። ይኸውልህ ጨርቅህን አየኸው የወሰድኩትን ማለት ይሄን ጨርቅ ከቆረጥኩት አንገትህን መቁረጥ እችል ነበር አየኸው ሲለው ወይ ልጄ በለጥከኝ። አሁን ለካ እንዲህ አይነት ሰው ነህ። ተወው ስትሉ አይተወው፣ አይለቀው። በሚቀጥለውም አግኝቶ እንደዚህ ሲያደርጉ አይለቀው። አሉ በጣም ክፉ የሆኑ ሰዎች አሉ። ምክንያታቸው ምንም ነው። በቃ ደስ አትላቸውም፣ አትላቸው ማስረጃም ብትሰጣቸው ምንም የሚለወጥ ነገር የለም። እንደዚህ አይነትን ሰዎች ጠላት ናቸው ይላል። ግን ሰው ለሰው በተፈጥሮ በሰውነቱ ጠላት ሊሆነው አይችልም። ከዲያብሎስ ጋር ያለን አይነት ጠላትነት አይደለም። ከዲያብሎስ ጋር አንገባበዝም። ለዘላለም ነው የምንቃወመው። ግን እንዲህ አይነት ሰው በህይወታችሁ፣ በኑሯችሁ፣ በዙሪያችሁ በተለያየ አጋጣሚ ቢሆናችሁ እንደው ዘመድ ሁኑት፣ ወዳጅ ሁኑት፣ ቀንና ማታ አብራችሁት ሁኑት፣ ጓደኛ ሁኑት አይልም መጽሐፍ ቅዱስ። እንደዛ አይልም። ሁሌ ከሚጎዳችሁ ሰዎች ስር፣ ከሚያስቸግሯችሁ ሰዎች ስር አትሁኑ። ኢየሱስም አልሆነ፣ ዳዊትም አልሆነ፣ ጳውሎስም አልሆነ። ተጠንቀቀው፣ ሽሸው። በቃ ግን ያንተ እርዳታ ካስፈልገው፣ ያንተ እገዛ ካስፈልገው፣ በእርግጥ በህይወት ውስጥ አንተ ልታረግለት የምትችለው ነገር እያለ ዝም አትበለው። ኢየሱስ የእግዚአብሔር ጌታ አርግለት። ጎድሎት ብታየው ሙላለት፣ ተቸግሮ ብታየው ዘንለት። እግዚአብሔር አምላክ የተመሰገነ ይሁን። ወዳጅ ከወዳጅ ጋር የምትካፈለው ነገር አርግለት፣ በቃ ቸርነት አርግለት። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ የእግዚአብሔር ጌታ ነው እና ለምን ሲት በቃ ይሄ ባህሪ የማን ነው? የአባታችሁ ነው። ይሄን ብታረጉ የልዑል ልጆች ትባላላችሁ፣ የእሱ ልጆች ትሆናላችሁ። ለምን? በቃ ይሄ አባቱ ልጅ ትባላላችሁ። ዝም ብሎ ሰው ተበቃይ አይደለም፣ ዝም ብሎ መሐሪ ነው። ይኸው የሚጠሉትን ሰዎች እንኳን እንደዚህ ያደርጋል። ይሄ የአባቱ ልጅ አይደል? የአባቱ ልጅ የእናቱ ልጅ ማለት እንደዛ ማለት አይደል? ባለፈው ተናግሬያለሁ። እግዚአብሔር አምላክ ይመስገን፣ ጌታ ስሙ ይባረክ። በደንብ ይሄንን ሰፋ ያደረኩት አንድ ጥያቄ አንድ በረከት ስለመጣልኝ ነው። በደንብ አብራራልን የሚል ስሙ ለዘላለም የተባረከ ይሁን እና በቃ ይሄን ያህል አብራርቻለሁ። ደግሞ ጌታ ያብራራላችሁ። ኢየሱስ የእግዚአብሔር ጌታ ነው። ክብር ለኢየሱስ ይሁን። በዚህ ውስጥ በጣም ጥንቃቄ ማድረግ ያለብን ባለፈው ተናግሬያለሁ። እንደው ዝም ብሎ የሆነች ነገር አስተያየት ሁሉ የሰጠንን ኧረ ተይ ተውታሽ ምናምን ያለውንን እንኳን አይደለ እውነቱን ስለነገርኳችሁ በገላትያ እውነቱን ስለነገርኳችሁ ጠላት ሆንኩባችሁ ብሎ ሐዋርያው ጳውሎስ እንዳለ ዝም ብለን ሁሉን ሰው ጠላት አድርገን ሁል ጊዜ ቪክቲም ሆነን መኖር ይሄ እንደሱ እያለ አይደለም። እንደሱ አይነቱን እያለ እሱ እንደውም አሪፍ ወንድም ነው፣ አሪፍ እህት ነች። ኢየሱስ የእግዚአብሔር ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። አንዳንዴ በእግዚአብሔር ሐሳብና ፈቃድ የማይሄዱ ሰዎችን በቃ ሊትራሊ እንደዛ የሆኑ ሰዎችን ጠላቶቻችሁ ይሆኑ ይፈሩ። እነሱ እንደዛ አድርጉ፣ ማንንም እንደዛ አታድርጉ ብሎ ይመክረናል። ተሰሎንቄ ላይ ያንን አይተናል። እና ያንን ለማድረግ መጽሐፍ ቅዱስ አያበረታታንም። ኢየሱስ የእግዚአብሔር ጌታ ነው። ወደ ዛሬው ሐሳብ ደግሞ ስትሄዱ አትፍረዱ። አትፍረዱ ምን አለው መሰላችሁ? ውስጡ
በትክክል ፍረዱ ነው። አትፍረዱ ማለት አይደለም። ማለት ምን አይነት ፍርድ? አንድ ትንሽ እንደ እግዚአብሔር ፍረዱ አይደለም። ወይንም በእግዚአብሔር ስልጣን ያለ ፍርድ ስጡ፣ ወይንም እከሌን ወደ ሲኦል እከሌን ወደ ገነት። ሰዎች እንደዚህ ያደርጋሉ። እንትና ገነት ነው የሚገባው ይላሉ፣ እንትና ሲኦል ነው የሚገባው ይላሉ። ፌስቡክ ላይ ይጽፋሉ፣ የሆነ ቦታ ላይ ይጽፋሉ። እንትና ገብቷል ይላሉ። በቃ የፈለጉትን ያስገቡታል፣ የፈለጉትን ያስወጡታል። ታዋቂ ከሆኑ ይገባሉ፣ ማንም ካላወቃቸው ይወጣል። እና እሱ የእናንተ አይደለም ነው። በቃ ግልጽ ነው። ወደ ሲኦልም የሚያወርድ ከሲኦልም የሚያወጣ አንድ ብቻ ነው። ኢየሱስ የእግዚአብሔር ልጅ ጌታ አንድ ብቻ ነው። እሱ ስልጣን ያለው ጻድቅ ሌላ የለም። እሱን የሚካፈል ሌላ ጥሩ ፈራጅ የለም። እሱ የእግዚአብሔር ስራ ነው። እሱ የእግዚአብሔር ስልጣን ነው። የፈለገውን ያደርጋል። ፌር አይደለም ብትለው ምንም አይደነግጥም። እነንትናን አስገባ ብትለው እነንትናን አስወጣ ብትለው በሱ ላይ አይደራደር። የሱና የሱ ብቻ። እግዚአብሔር አምላክ የተመሰገነ ይሁን። እና አትፍረዱ እንዳይፈረድባችሁ፣ አትኮንኑም እንዳትኮንኑ። በመጽሐፍ ቅዱስ ውስጥ አንዳንድ ጊዜ በጣም ሚስ ኢንተርፕሬት ከሚደረጉ በስህተት ከሚተረጎሙ ሀሳቦች አንዱ ይሄ ነው። አንድ ሰው የፈለገውን ይሆናል፣ የፈለገውን ይሰራል፣ የፈለገውን ይናገራል፣ የፈለገውን ይሄዳል፣ በፈለገበት እንደፈለገ ይሆናል። ይህ ነገር አትፍረድ። አሁን ታውቃላችሁ ዓለም በጣም ባትፍረድ የተያዘ አይደል? ሰዎች ወንድ ለወንድ ይጋባሉ። አትፍረድ፣ ተው፣ ጀጅ አታርገኝ። non puoi giudicare. Chi siamo noi a giudicare altri ብለዋል አይደል ፓፓው? እኛ ማነን ለሰዎችን የምንፈርድ? እኛ ማነን ሲኦል የምናስገባ ገነት የምናስገባ የምናስወጣ? እሱም ከሆነ አዎ። ሌሎች ግን አፈራረድ ነው እንጂ መማር ያለብን መፈረዳችን አይቀርም። አይ እኔ ፓስተራችሁ ነኝ እንደፈልጌ እንደወደደ ባገላብጠው እነዚህ ከፊት ያሉ ሁለት ሰዎች እኔ የምልህ ይሉኛል፣ ሰላም ነው ወይ ይሉኛል አይደል እንዴ? አይ አትፍረዱ ተው አትፍረዱ ልላቸው አልችልም። የቤተ ክርስቲያን ሽማግሌዎች ናቸው። ልክ አይደለም፣ ይሄ ነገር ጥሩ አይደለም፣ እንደዚህ ማድረግ አትችልም። አይሁን እኔ እናንተ አካሄድ ባያምር ኧረ እንትና ኧረ እንዳይደረግም ልክ አይደለሽም እና ያው አትፍረዱ ተብሎ አይኬድም፣ እንፈርዳለን። አሜን ነው። እግዚአብሔር አምላክ ይመስገን። እያስተማረን ያለው የምንፈርድበትን ልብ፣ የምንፈርድበትን መንፈስ፣ የምንፈርድበትን እውቀት፣ የምንፈርድበትን አይ እንድናይ እንድንመለከት። ኢየሱስ የእግዚአብሔር ልጅ ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። የእግዚአብሔር ቃል በሚክያስ ምዕራፍ 6 ቁጥር 8 ላይ ሰው ሆይ መልካሙን ነግሮሃል፣ እግዚአብሔር ካንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትን ትወድድ ዘንድ ከአምላክህም ጋር በትህትና ትሄድ ዘንድ አይደለምን? ሰው ሆይ እግዚአብሔር ምን ብሎሃል? ተናግሮሃል። መልካም እንድታረግ ነግሮሃል። የሚፈልገውን ነገር ካንተ ነግሮሃል። የሚፈልገው ምን አድርግ? ምንድን ነው የሚሻው?
ፍርድን ታደርግ ዘንድ፣ ምህረትን ታደርግ ዘንድ፣ ከአምላክ ጋር በትህትና ትሄድ ዘንድ እግዚአብሔር ይህንን ይፈልጋል። ይሄን አይደል የሚፈልገው ከአንተ? በጣም እኮ ብዙ ነገር አይደለም እግዚአብሔር የሚፈልገው ከአንተ። ስትፈርድ ምህረት የሌለው ፍርድ አትፍረድ ነው። እግዚአብሔር አምላክ ይመስገን። ርኅራኄ የሌለበት ፍርድ፣ ሐዘኔታ የሌለበት ፍርድ፣ በጣም በጣም በርኅራኄ ውስጥ በቅንነት ውስጥ ያልሆነ ፍርድ አትስጥ። እና መጽሐፍ ቅዱስን ለማየት እንደሞከርኩት ይሄ ሰው በሚፈርደው ነገር ሁል ጊዜ በቅንነት ፍረዱ፣ በርኅራኄ ፍረዱ። ሙሴም የእስራኤል ሽማግሌዎችን እንደዚህ አላቸው፣ ትልቁን እንደምትሰሙት ከሳሽን እንደምትሰሙት ተከሳሽንም ስሙት ከመፍረዳችሁ በፊት። ከሳሽን ብቻ ሰምታችሁ እንዴት እንዲህ ያረጋል፣ እንዴት እንዲህ ይሰራል፣ እንዲህ አለህ፣ እንዲህ ተናገረህ፣ በቃ ምናምን ብላችሁ ኮረንት ያትያዙ። አንድ ያለ እስቲ ደግሞ የእሱን ቨርሲዮን ደግሞ እንስማው። እንትናስ ምን አለ? ያስ የተከሰሰው ሰውዬ ምን አለ? ያስ እንትን ስታረግ አየኋት፣ እንትን ቦታ ሆነ አየናት። አይ እሷስ እዛ ጋር ለምን ሄደች የሚለውን ስሟት። እግዚአብሔር አምላክ የተመሰገነ ይሁን። እና ስተተኛ ሆኖ ስታገኙት፣ ሰው ጥፋተኛ ሆኖ ስታገኙት ምን በሉ ማለት በጣም እንደ ፐርፌክት ሰው አትፍረዱ ነው። ፍረድ ትችላላችሁ፣ ግን በጣም 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 እንደ ንጹህ ምንም እንከን እንደሌለበት ሰው ሳይሆን ግን እንደ ወንድማማች ማለት ያው ዛሬ እኔ ተራ ነው እኔ ያገኘው፣ ዛሬ አንተ ተሳሳትክ እና የሚቀጥለው ቀን ያው እኔም ስለምሳሳት ስለምታገኘኝ ያንተ ተራ ይሆናልና እንደምንገኝ እያወቅን ማለት ነው። እግዚአብሔር አምላክ ይመስገን። ነገ እንደምንገኝ አይ ነገ እኛ እንደማንገኝ እንደማንያዝ ያሰብን የሰውየውን የኩነኔ ብዛት፣ የድካም ብዛት፣ የኃጢአቱን ብዛት ብንቆልለው ነገ እንደ እግዚአብሔር አይነት ጻድቅ ፈራጆች አይደለንም። እሱ የፈለገውን ቢያረግ ነገ አትይዙትም። ነገ በእኛ አይነት ድካም ተይዞ ያው ትላንትና ስትለኝ የነበረውን አትሉትም። እኔ ግን ትላንትና ባልኳችሁ ዛሬ እኔን ታገኙ ያላችሁ። ስትፈርዱ፣ ፍርድ ስትሰጡ፣ ድምዳሜ ስትሰጡ ይሄ ነው ይሄ አይደለም ማለት። ፍርድ ማለት የመጨረሻ ውሳኔ ማለት ነው፣ መደምደሚያ ማለት ነው፣ ማሰሪያ መበየኛ። በቃ ይሄ ነው እንትን ነው፣ ይሄ እንዲህ ነው፣ ይሄ ነገር መሆን ያለበት እንዲህ ነው ስትሉ ያንን ርኅራኄ ይዛችሁ ያንን ልብ ይዛችሁ ፍረዱ። አለዚያ እናንተም ደግሞ አንድ ቀን ትገኛላችሁ። አትፍረዱ፣ እንደዚህ ባለ አትፍረዱ። ለምን? ይፈረድባችኋል። በጣም የሚገርመው ነገር ቁጥር 37 ላይ ያለው ስጡ ይሰጣችኋል። እንዴት አድርጋ እዚህ ውስጥ እንደገባች አላውቅም፣ ግን ይሄ ፍርድና መስጠት በጣም በጣም የሚያያዙ ነገሮች ናቸው። ኢየሱስ የእግዚአብሔር ጌታ ነው እና ያደረገው ይደረግልሃል ነው። ክብር ለኢየሱስ ክርስቶስ ይሁን። አንተ አሁን ቀድመህ የሰራኸው ደግሞ ነገ ተራው ይደርሳል። አንድ ቁጥር ነች የገባችው፣ ስጡ ይሰጣችኋል። በተነቀነቀ በተጨቆነ አየህ፣ በርኅራኄ በሐዘኔታ ከወደቀው ጋር አብረህ ወድቀህ አይዞ ብለህ ይሄ ግን ልክ አይደለም፣ ይሄኛው ልክ አይደለም፣ ስህተት ነው፣ ግን ይሄኛው መታረም አለበት። በርኅራኄ አብረህ ወድቀህ አብረህ ያነሳው ሰው ነገ ሲያገኝህ
ፌስቡክ ላይ አያወጣም፣ ቲክቶክ ላይ አይለጥፍም። ለምን? ስተቱን ነግረኸዋል፣ ግን ራርተህለታል፣ አልገለጥከውም። ሰዎች ድካሙ ላይ እንዲያሾፉ አላደረግከውም። እሱም ተራ ሲደርስ ያው ካንተው የተማረውን እሱ ላይ ያደርግልሃል ነው። ኢየሱስ የእግዚአብሔር ጌታ ነው። ስትሰጥ በደግነት በልግስና ለሰው ስትሰጥ ስትዘራ በተነቀነቀ በተጨቆነ አንተ ከሰጠኸው በተሻለ መንገድ አድርጎ ወደ አንተ ምን ይለዋል? ይመለሳል። እግዚአብሔር አምላክ ይመስገን። ኢየሱስ የእግዚአብሔር ጌታ ነው። በእንዲህ ያለ መንገድ ደግሞ ስትፈርድ እንደዛው ሆኖ ሽፍንፍን የሚያደርግ ሰው አታጣም። አደባባይ ላይ እንዳትወጣበት በቃ ይታገላል። ለምን? አንተ እኮ ትንሽ ነው ያደረግለት፣ በጣም ትንሽ ይሆናል። ስትሰጥም ትንሽ ይሆናል፣ ስታረግም ትንሽ ይሆናል። ግን እየተደመረ ይመጣና መስጠት ለዛ ነው የገባው። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁንለት። አትኮንኑ፣ እልቅ ይቅር ተባባሉ። ይቅርታ ይኑረው፣ ርኅራኄ ይኑረው። ማለት በቃ እንትን በሉና ተነጋገሩና በቃ ኤፌሶን ምዕራፍ 4 ቁጥር 32 እርስ በርሳችሁ ቸርና ሩሩዎቹ ነው፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ማለት አዎ መፍረድ ትችላለህ። አዎ ይሄ ኃጢአት ነው ማለት ትችላለህ። ኮርስ በግድ ነው እንጂ የምንለው ሁሉን ነገር ደግፈን አንችልም። ይሄ ኃጢአት፣ ይሄ ልክ አይደለም እንላለን። ቤተ ክርስቲያንም እንደ ቤተ ክርስቲያን ትላለች። ኢየሱስ እግዚአብሔር ጌታ ነው። ስልጣን ጌታ ኢየሱስ ሰጥቷታል። ወንድም ቢበድል ለብቻው አናግረው፣ ከዛ ደሞስ ሌላ ሰው ጨምርና አናግረው፣ ከዛስ ቤተ ክርስቲያን ጋር ሂድ፣ ከዛስ ካልሰማ ትፍረድ ቤተ ክርስቲያን፣ ከፈረደችስ እኔ እስማማለሁ ብሎ በጣም ስልጣን ሰጥቷታል። ግን ፍርዱ በምን ይሁን? ምህረት ያለበት ርኅራኄ ያለበት ይቅርታን ያሰበ ነገን ያሰበ ይሁን ነው። እግዚአብሔር አምላክ የተመሰገነ እና ከዚህ ቀደም የተማርናቸው ፈሪሳውያን እንደሱ አይደሉም። አፈራረዳቸው አጥፍተው የሚያውቁ አይመስሉ፣ ነገ ደግሞ የሚወድቁ ሰዎች አይመስሉ፣ ነገ የሚያዙ አይመስላቸው። በጣም በጭካኔ ነው የሚፈርዱት። ኩትት አድርገው ወስደው እቺ ሴት በቃ እንትን አድርገው አስወግዳ ቶሎ ማለት እነሱ እኮ ፈርደው ጨርሰዋል ማለት መጨረሻ መዶሻው ምታውና አንዴ ስትለቀን እኛ በድንጋይ በደንብ ባርገር ኖግራት። እነሱ ጨርሰዋል። ምክንያቱም አንድ ነገር ብቻ ነው ኤክስፔክት የሚያደርጉት፣ አንድ ነገር ብቻ ነው የሚጠብቁት። በዝሙት ወድቃለች፣ አይ ወድቃለች፣ አልወደቀችም አይደለም። ምክንያቱም እንደወደቀችማ ጌታ ኢየሱስ አይቷል። አትድገሚው ብሏታል። አትድገሚው ካላት መጀመሪያ አድርገዋለች ማለት ነው። ከሱ ነው የሰማነው፣ ለዛን ያመንነው። አላየናትም እሷን ምንም ስታረግ፣ ግን እሱ ስላለ አመንን። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ግን ፍርዳቸው ርኅራኄ የተሞላበት አይደለም፣ ሐዘን ያለው ምህረት ያለው አይደለም። እና እንደዛ አትፍረዱ እና እንግዲህ መስጠትን ከፍርድ ጋር አያይዞ ተናገረ። አንድ አይነት ስላች ትዘራለህ፣ ነገ ይመጣብሃል፣ ትሰጣለህ፣ ትቀበላለህ። ይሄ የምትለውጠው አይደለም። የሚሰጥ ሰው በህይወቱ የሚሰጥ ሰው እግዚአብሔር ይሰጠዋል። አሜን። የሚሰጥ ሰው ለልመና ሰው ፊት አይቆም ማለት ተንቀጥቅጦ የሚሰጥ። አንዳንድ ሰው ራሱ ሲሰጥ ራሱ ደስ ይላል። ተንቀጥቅጦ አክብሮ በጣም በትህትና ዛሬ እኔ ተራ ነውና በቃ ማለት ዘንጦ አይደለም የሚሰጥ።
ሲሰጥህም በጣም በትህትና ነው የሚሰጥህና እና ግን ሰው ነው ገንዘብ ይሆናል የሰጠ ግን ሌላ ነገር ይቸግረዋል። አንድ ቀን ይመጣል እጅ ላይ፣ አንድ ቀን ጊዜህን ይፈልጋል፣ አንድ ቀን የሆነ ነገርህን ይፈልጋል። አንድ ቀን ሰው ሆኖ የማያስፈልገው የለም። ሁሉ በሁሉ አንድ ብቻ ነው። ኢየሱስ የእግዚአብሔር ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። ማለት ያለ ድጋፍ የሚቆም ምንም በቃ ተራው የማይደርስለት አንድ ነው፣ እሱም የእግዚአብሔር ነው። አሜን። እና ያንድን ሰውዬ ብታገኙት ተራችሁ ሲደርስ እንዴት ታሉታላችሁ? ስትሰጡ ድብቅ አድርጎ የሰጣችሁን ሰው እንደዛው እኮ ነው የምታደርጉት። እና በተቻለ መጠን ሰው እኮ ለለቅሶና ለሰርግ የሰጠውንም እኮ ጨመር አድርጎ ነው የሚሰጠው። እንኳን በሆነ ነገር ውስጥ በቃ ደስ ብሎት የሰጠው። ስለዚህ ይሄ ከዛ ጋር ይያዛል። ወደ ሁለተኛው ሐሳብ ሄድና ምን አላቸው ደግሞ? ምሳሌ ነገራቸው። እና በሰው ሕይወት ውስጥ ይሄ መፈራረድ፣ ፍርድ መስጠት ምናምን የሚቀር ነገር አይደለም። ይሄ ልክ ነው፣ ይሄ ልክ አይደለም። ምናልባት አሁን ባለው በሞደርናይዜሽን ፍልስፍና ውስጥ ያለ በቃ እውነት አንጻራዊ ነው ብሎ የሚያይ ሰው ካልሆነ በስተቀር በእግዚአብሔር ቤት፣ በእግዚአብሔር መንግስት፣ በእግዚአብሔር ፊት ልክ የሆነ ልክ ያልሆነ ነገር እስካለ ድረስ ስታንዳርድ እስካለ ድረስ እግዚአብሔር አምላክ ይመስገን አይ ከስታንዳርዱ ጎሏል ሞልቷል መባባል አይቀርምና እንደዚህ ይላል። ምሳሌ ነገራቸው። እውርን ሊመራው ይችላልን? ሁለቱም በጉድጓድ አይወድቁምን? ኢየሱስ እግዚአብሔር ጌታ። በጭፍንነት ሰው ላይ የሚዘሩ ሰዎች፣ በጭፍንነት የሰው ስም የሚያጠፉ፣ የሰው ስም የሚያጠለሹ፣ በቃ ያለ ምክንያት የሚያረጉ ሰዎች፣ እነሱ ሰዎች፣ እነዚህን የሚኮንኑ ሰዎች፣ ይህንን ያላግባብ የሚፈርዱ ሰዎች እነሱን ብትከተል በዚህ ዘመን ግን አሪፍ ነው። ለምሳሌም ይመቻል። አንዳንድ ሰዎች ተሳዳቢ ቲክቶከሮችን ሲከታተሉ አሁን አንድ መመለስ ይጀምራሉ እና ያሉትን ሰውዬ በልጠውት ደግሞ ይገኛሉ። የበለጠ ተሳዳቢ ይሆናሉ። የበለጠ አንዳንዴ ሻሎም ብለው የጀመሩ በሚጨርሱት በጣም በሚያስገርም ነገር ነው የሚጨርሱት። በሻሎም አይጨርሱም። ከዓመታት በኋላ ከዛው በዚህ እንትን ላይቭ ነው 5 የሆኑ ሰዎች ከፍተው ዝባል ሲባባሉ አይ ለምን አይ ምሳሌ እየወሰድክ ነው እየተከተልካቸው ነው እና አይ መጀመሪያ እኮ ስላናደደው ነው እንጂ ያ እንትኑ ባያናደደው እኮ እሱ ማያረግም ነበረ ምናምን። አይ እውሩን ከተከተልክ እውሩ የሚገባበት ነው የሚገባው። እማያይ ሰው ከተከተልክ እማያ ሰው በቃ እና እንዲህ አርጋለች ሲል እንዲህ ሰርታለች ሲል እንዲህ ሆናለች እንዲህ ሆናል ሲል ምንም ቅድም የተባባለውን ምንም መስፈርት ሳይኖር እንዴት እንዲደረጋል እንዴት እንዲሰራል እንዲህ ይኮናል። አረ ቆይ አንድ ጊዜ ያኛውንም ሰውዬ አንዴ ናሁራውን ተይቀው ትንሽ ሜዲቴት እናድርገው ልክ ነው ወይ ልክ አይደለም ምናምን ማደለው ከሆነ በቃ የታወረው ሰውዬ ጀመረ። ከዛ በኋላ ቤተክርስቲያን ግን እንደዚህ ይባላል፣ ቤተክርስቲያን ግን እንደዚህ ቤተክርስቲያን። ከዛ በኋላ ኦሪጂናሉ የማይታወቅ ብዙ ወሬዎች አሉ ከማጋ እንደተነሳ እና አትሊስት ኦሪጂናሉ እስቲ ተስፍሽን ጋር ወይ ስቴዲ ጋር እስቲ ብሩኬን ጠይቀው ወይንም ደግሞ ሌላም ነገር ጠይቀው እንደዛ በሉ ነው። ምክንያቱም አንዳንድ ነገሮች እውር ነው የሚጀምረው፣ ከተከተላችሁት ገደል ትገባላችሁ እያለ እያስተማራቸው ነው። ለምን? በተለይ ለነሱ ግልጽ ስለሆነ እዛ ዙሪያው ላይ ያለው ትሬንድ፣ ዙሪያ ላይ ያለው ልምድ ይሄን ትምህርት እየተማሩ ኃይለኛ ነው። ምንም ስቀለው ሲሉ
ከፊት ያሉት ለምን ስቀለው እንዳሉ ማያውቁ ከኋላ ብዙ ሰዎች አሉ። ከፊት ያሉት ያውቁታል ዓላማቸው፣ ለምን እንዲሰቀል እንደፈለጉ፣ ለምን ፍርድ እንዲሰጠው እንደፈለጉ ያውቁታል። የጠመጠሙት ሰዎች ያውቃሉ። ከኋላ ያሉት ሰዎች ለምን እንደሚሉ አላውቅም። ያው በቃ ከፊት ስቀለው ተብሏል፣ ስቀለው ተብሏል ነው። እንደ የኤፌሶን አርጤንስ ታላቅ ነች። ቆም አድርገው አደባባይ ላይ ምንድነው ነው የተፈጠረው? አይ በቃ እንትን እየተባለ ነው፣ አምላካችን ተዋርዳለች ምናምን እየተባለ ነው። በቃ ገባንበት አሉ። እና እንደሱ አትሁኑ። ዘመናችን ውስጥ አለ በቤተ ክርስቲያን፣ በእህቶቻችን፣ በወንድሞቻችን፣ በሀገራችን፣ በምናምን በብዙ ነገር ላይ እንፈርዳለን። ግን እውሮች እየተከተልን ነው የምንፈርደውና አይ እንደዚህ ብታረጉ ሁለቱም ይስታሉ። ሁለቱም እያዩ ስለማያረጉ ማለት ነው። እዛ በጣም ወዲያው የእምነታችን ጀማሪና ፈጻሚ ሆነው ኢየሱስን ተመልከቱት እንደሚል የዕብራው ጸሐፊ፣ ኢየሱስም ብዙ ጊዜ እኔን እዩኝ ይላል። እግዚአብሔር አምላክ ይመስገን። ደቀ መዝሙር ከመምህሩ አይበልጥም። ፈጽሞ የተማረ እንደ መምህሩ ይሆናል። እንደነሱ አትፍረዱ። እውሮች እንደሚፈርዱ አትፍረዱ። እውሮች እንደሚያረጉ አታድርጉ። ግን እንደ መምህሩ አድርጉ። ኢየሱስ እግዚአብሔር ልጅ ጌታ ነው። ቴዲ ዛሬ እንደዘመረው ምሕረት በእኔ ላይ ጠንከራለችና አሜን ማለት ልትፈርድብኝ ስትችል መብቱ እያለ ሁሉ መብት ያንተ ሆኖ እና ብትፈርድብኝ ትክክል እንደሆንክ ማንም እንደማይከስህ እያወክ ነገ ፒያሳ ለሰልፍ የሚወጣ ሰው የለም እግዚአብሔር ፍርዱ ተዛባ ብሎ ማለት ልቀቀው ብሎ ድንጋይ የሚወረውርልን የለም። እግዚአብሔር ላይ ድንጋይ ልቀቀው እናስፈታለን እንታገላለን የሚል የለም። እኛ ላይ ቢፈርድ ይሄ ሁሉ እንደሌለበት እያወቀ ማረን። እግዚአብሔር አምላክ ይመስገን። እራራልን፣ ግን አስተምሮናል። አሜን። ግን ሰማው በግላችን በተማርንበት ምሕረት ኢየሱስ ጋር ተይዘን በቀረብንበት ሁሉ ምሕረት ተቀብለናል። ምሕረት ግን ከትምህርት ጋር ነው። አሜን። እና እንደ መምህሩ ይሆናል። ምን ያለ ትኩር ብሎ የእሱን አፈራረድ ያየ፣ ትኩር ብሎ ኢየሱስ ሲፈርድ የተመለከተው ሰው እንደሱ ይሆናል። ምን እሩሩ ፈራጅ ይሆናል። ከማስተማር ክብር አይደል? ማስተማር የርኅራኄ ምልክት ነው። ጌታ ኢየሱስ ማቴዎስ ወንጌል ላይ እረኛ እንደሌላቸው አዘነላቸው፣ ከዛ አስተማራቸው ነው የሚለው። አንደኛው የርኅራኄ ምልክት ሰው ማስተማር ነው። ለሰው ከራራ በቃ እግዚአብሔር አምላክ ይመስገን። እና ደቀ መዝሙር በደንብ ከተማረ ትክክለኛ ፍርድ ይፈርዳል። በእግዚአብሔር ቃል ውስጥ ለድሃው ፍረዱ፣ ለጭቁኑ ፍረዱ፣ ለተገፋው ፍረዱ፣ በትክክል አይታችሁ ፍረዱ። ኢየሱስ የእግዚአብሔር ልጅ ጌታ ነው። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 17 መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱ ተዋጉ። እግዚአብሔር አምላክ የተመሰገነ ይሁን። ፍረዱለት፣ በጽድቅ ፍረዱለት፣ በእውነት ፍረዱለት፣ በታማኝነት ፍረዱለት። ይህንን አድርጉ። ለምን? በቃ አባታችሁ እንደዛ ነው። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ማለት ዝም ብሎ ድሃ ስለሆነ በቃ ትክክል ለበሉት አይደለም አይደል? ለመበለቲቱ ፍረዱ፣
አይበልጥ ነው ትክክልሽ ብሏት አይደለም። ግን አየህ ድሃ እንደ ሀብታም ጠበቃ ማቆም አይችልም፣ መታገል አይችልም። መታገል ስለማይችል መከራከር ስለማይችል እያወቅ ሀብታሙ ሰውዬ ስህተተኛ እንደሆነ እያወቅ አይደለ? አሁን ለምሳሌ አንድ የሚያገለግል ሰው አንዳንድ ጊዜ በተለያየ ሁኔታ ውስጥ አለ ሰው ለአድቫንቴጅ የሚያደርግ ለምን ስለ ሄዳችሁ ቸርች ቤተክርስቲያን እንዲያረገ ብትሉ ስለሚያምናችሁ ሰው ስለምታጡ ከዛ የሚሰርቁ አሉ፣ የሚያታልሉ አሉ፣ የሚዘሙቱ አሉ፣ ምናምን የሚያደርጉ አሉ። እና ስለሆኑ ብቻ ከረባት ስላደረጉ ብቻ ከረባት ያላደረገው የማይታመንበት አለ። አይ እንደዛ አጣሩ ነው። ኢየሱስ የእግዚአብሔር ጌታ ሀብታምም ይሁን ድሃም ይሁን መበለትም ይሁን አይሁን ትክክል የሆነውን ነገር አድርጉ፣ ፍረዱ። ብዙ ጊዜ ፍርድ የሚዛባባቸው ሰዎች ስለሆኑ ይህንን ጠቅሶ የእግዚአብሔር ቃል ያስተምረናል። ደህና ናችሁ? እሺ፣ እግዚአብሔር ይመስገን። ክብር ለኢየሱስ ክርስቶስ ይሁን። ከዛ በወንድምህ ያለውን ጉድፍ ለማንሳት የመጨረሻው ይህንን ተናግሬ ጨርሳለሁ። አሁን በወንድምህ ያለውን ጉድፍ አታንሳ አይደለም፣ በወንድምህ ያለውን ችግር አትቅረፍ አይደለም፣ በወንድምህ ያለውን ፕሮብሌም ባላየ ባልሰማ ጸጥ በል አይደለም። በአንደኛ ቆሮንቶስ ምዕራፍ 6 ከ1 እስከ 8 ባለው ላይ ከእናንተ አንዱ ባልንጀራው ጋር ሙግት ቢኖረው በቅዱሳን ፊት በመፋረድ ፈንታ በአመፀኞች ፊት ልትፋረድ በአመፀኞች ፊት ሊፈርድ ይፈቅዳልን? እናንተ አትፈርዱም? እናንተ ሽማግሌዎች የሉም? መካከላችሁ አስታራቂዎች የሉም? ዳኞች የሉም? ተው ተይ የሚሉ ሰዎች የሉም? እረ ፍረዱ እያለ እየለመነ ነው። ኢየሱስ የእግዚአብሔር ጌታ ነው። ግን ስትፈርዱ ትልቅ ግንድ፣ ትልቅ ምሰሶ፣ ይሄ እውር ፈራጅና እነኛም በቃ የተገናኙ ናቸው። ስትፈርዱ እናንተ በማታረጉት፣ በማትሰሩት፣ በማትነኩት ሆናችሁ ባልተጋኛችሁበት አድርጋችሁት በማታቁት ልትጠጉት በምትጸየፉት በማትፈልጉት ነገር ውስጥ አነሰውዬ አትፍረዱበት። እኔ አሁን ደግሞ ይሄንን እያነበብኩ እያለ አሁን ለካ ቪዲዮ አለ ደግሞ ስም እየጠራው ግን ይሰረዛል። ነሲቡ የሚባል ያጎቴ ልጅ አለና ጎረምሳ ሆነን እሱ ታላቃችን ነውና እኔና ሌላ ያጎቴ ልጅ አለ ይመክረናልና አታጭሱ ነው ሲጋራ ስለምናጨስ እና የመጀመሪያውን ሲጋራ እሱ ያነሳና እያጨሰ በጣም በእውነት ነው የምላችሁ በጣም ሲሪየስ ሆኖ በጣም ከልቡ እናንተ እኮ ማጨስ የለባችሁ ማጨስ ግን ምናምን በጣም ብሎ ይመክረናል። ከዛ የፈለገው ጋር ሲደርስ ይሰጠናል። ከዛ ተከፋፍለን ለሶስት ነው የምናጨሳት እና ይመክረናል። በጣም ነው የሚመክረን፣ ደጋግሞ ነው የሚመክረን። ዛሬም ነገም ከነገ ወዲያ ይመክረናል። ግን እሱም እያረገው ነው፣ ኢኒሼት እያረገን ያበረታታል። በአፉ ተው ይለናል፣ በስራው አርጉ ይለናል። እና አንዳንዴ እናንተ እንኳን አጋጥማችሁም ያጋጥመናል። በቃ ምሰሶ ተሸክመን ከባድ ችግር ተሸክመን በጣም ሲሪየስ የሆነ ችግር ተሸክመን ማለት ምንም ያልሆነ ምንም የትም የማያደርስ ቢለወጥም ባይለወጥም ምንም ችግር የሌለው ነገር ማለት እንትና ግን ምናምን ብለን ደግሞ በቃ ጉሮሮዋን ይዛታል። ጉሮሮን ይዟል። አይ እንደዚህ አይደለም።
አንደኛ ኢንቨስት አድርግ ራዕይ ላይ። እግዚአብሔር አምላክ የተመሰገነ ይሁን። ማለት ፕራክቲካል ሰው ለመሆን ሞክር። በሁሉ ነገር በቃ በነገር ሁሉ የተፈተነ ማንነትህን አቅርብ ለጌታ። ማለት ጥርት አትልም፣ ግን ከወንድም ጉድፍ ያንተ ትንሽ ቀነስ ያለ ይሁን ነው ማለት። ኩልል አይልም አይነ እንደ ኢየሱስ በቃ እሱ አይቻልም፣ ወደዛ ይሮጣል እንጂ አለ ችግር። ግን የባሰውን አንስለ ያነሰውን በጣም አታግል ነው እሱ። ለምን ሲል አይ ጉድፍ አነሳለሁ ብለህ አይኑን ታጠፈዋለህ። ለምን አታይም አንተ? ላርመው ብለህ አይኑን ጎልጉለህ ትስበዋለህ፣ ታጠፈዋለህ፣ ገደል ትከተዋለህ። መጀመሪያ በጣም ሰው ላይ ለመፍረድ መጀመሪያ ይሄ ነገር ሲሪየስሊ ትክክል አይደለም ለማለት በዛ ነገር እንደሌለህበት እርግጠኛ ሁን። በዛ ነገር የታሰርክ ሰው እንዳልሆነ በጣም እርግጠኛ ሁን። ተመለስ ለማለት ተመለስ። ኢየሱስ እግዚአብሔር ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። ሮሜ ምዕራፍ 2 እንግዲህ አንተ ሌላውን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ አንተ ትሰርቃለህን? አታመንዝር ብለህ የምትሰብክ ሰውዬ ታመነዝራለህ ራስህ? የጣዖትን ቤት የምትጸየፍ የእግዚአብሔርን ቤተ መቅደስ ትዘርፋለህ? ማለት ይሄ ነገር አይጋጭም ነው። ኢየሱስ የእግዚአብሔር ጌታ ነው። ይሄ ነገር አይጋጭም። እማትሰርቅ እጅ ንጹህ ከሆነ ሰዎችን አባካችሁ አትስረቁ። የምር ሰዎችን የምትወድ ከሆነ እረ ተፋቀው። የምር ስትነካ ይቅርታ ማድረግ የምትችል የምር ምህረት መስጠት የምትችል ከሆነ ሰዎችን ታረቁ በላቸው። አንተ 5 ሰው ጋር ተያይዘህ ከአንድ ሰው ጋር የተጣለው ሰው ጋር ሽምግልና አትሂድ ማለት ነው። እየፈታው ነው። አረ ምህረት ማድረግ ማትችል ከሆነ ማለት ሰው መጥቶ በቃ ይቅርታ አድርገኝ ተሳስቼ ነው ምናምን ሲል ኖ ይቅርታ ምናምን ብዬ ታረቁ ማለት አረ ግንዱን አንሳው ነው። ኢየሱስ የእግዚአብሔር ጌታ ነው። የሚያፈቅር ልብ ከሌለህም እንደሰው እማትሰጥ ሰውዬ ስጡ ማለት አትችልም አይደል? ክብር ለኢየሱስ ክርስቶስ ይሁን። ምንም ትዕግስት ከሌለ በቃ ስለ ትዕግስት ጉዳይ ሲወራ ጸጋ መለመን ነው እንጂ አንደኛ ተናጋሪ የትዕግስት ተናጋሪ አትሁን። ኢየሱስ የእግዚአብሔር ጌታ ነው። ይሄ ምንድነው ስትሉት ኢየሱስ ይሄ ቆንጆ መሰረት ነው። ምን ያኖራል? አረጋግተው ይላል። ኢየሱስ የእግዚአብሔር ጌታ በቃ ያኖራል። ከእግዚአብሔርም ከሰው ጋርም ያኖራል። እና በነሲቡ ምክር አልተለወጥም። ለምን? አብሮን ስለሆነ አብሮን አጫት ስለሆነ። ግን ሌሎቹ ሲመክሩን ሰማን። ሌሎቹ ፊትም ደግሞ ለማድረግ አናፍራቸውም ነበር። አሁን አንዳንዴ እኔ እንዲህ ነገር ሳነሳ እቤት ምንም ስለማመልስ እንዲያርጌ ማቅም ወተት ባግባቡ ጠጥቼ ማቅ ስለማይመስላቸው ግራ ይገባሉ። ግን አንዳንድ ቦታ ደግሞ ልባችን ይሰበርበታል። ኢየሱስ እግዚአብሔር ጌታ ነው። ክብር ለኢየሱስ ክርስቶስ። ያነሰው ስናገኝ እግዚአብሔር አምላክ ይመስገን። በምንኮንንበት፣ በምንፈርድበት፣ እንዲህ በምናረግበት መጀመሪያ ራሳችንን ቅኖች ካልሆነ፣ ታማኞች ካልሆነ፣ አፍቃሪዎች ካልሆነ፣ ታጋሾች ካልሆነ፣ ወዳጆች ካልሆነ አይደል? ክብር ለኢየሱስ ክርስቶስ ይሁን። በአገልግሎታችን፣ በህይወታችን፣ በኑሯችን ይሄ ነገር ውስጥ ከሌለ ጸጋ ይሰጠን ብሎ መለመን ነው እንጂ ምንም እንኳን መፍረድ ይቻላል ቢባል
በጽድቅ ፍረዱ ቢባልም እንዲፍረዱ ቢባልም ሁሉም ይፈርዳል ማለት ደግሞ አይደለም። የዛሬው ትምህርት አትፍረዱ አይደለም። አትፍረዱ፣ በትክክል ፍረዱ። በመጥፎ አትፍረዱ። ያለ ቅንነት፣ ያለ ታማኝነት፣ ያለ ርኅራሄ አትፍረዱ። በጭካኔ አትፍረዱ። ጌታ ኢየሱስ በተለይ ይህን የሚያስተምረው ሕጉን እየተንተራሱ በሕጉ የሰውን የሚያስመሩ ሰዎች ስለነበሩ ቅንነት በጎደለው መንገድ የሚያደርጉ ስለነበረ እንደሱ አታርጉ። እድሉን ስላገኛችሁ ይህንን አታጥሩ። ልክ አይደለም፣ ግን ደግሞ አጥርተህ በራስ ያለውን ግንድ ስታነሳው ታያለህ፣ ትረዳዋለህ። ኢየሱስ እግዚአብሔር ጌታ ነው። ወይንም እንደ ኢትዮጵያ አየር መንገድ ማስታወቂያ በራሱ ላይ ማስኩን ሳያደርጉ ልጆትን አይርዱ ይላልና ኦክሲጅን አድርጉና ከዛ በኋላ ከጎን የተቀመጠው ልጃቸውን ደግሞ አፉ ላይ ኦክሲጅን አድርጉ። ምን ነው ሲል አንተ መተንፈስ ከቻልክ አንተ በህይወት ካለህ እዛኛው ላይ ኦክሲጅን ማድረግ ትችላለህ። አለበለዚያ አፍንጫው ላይ ያረክ መስሎ ጆሮ ላይ አርገለት እሱም ይሞታል፣ አንተም ትሞታለህ። እውርን ቢመራው ሁለቱም ተያይዘው ገደል ይገባሉ። ኢየሱስ እግዚአብሔር ጌታ ነው። እንጸልይ።